ብስሚላህ ራህማን ራሒም። ቀጣይ ጥያቄ ጠያቂ እህታችን እንዲህ ትላለች። አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላህ ወበረካቱ። የእኔ ጥያቄ ብዙም ጊዜ ያወዛግበኛል። ሶላት የማይሰግድ ሰው ወይም አባት ኒካህ ማሰር ይችላል ወይስ አይችልም? በአካባቢያችን ዲንን አልተገነዘቡም። አባት ለልጁ ኒካህ ማሰር ካልቻለ ማን ነው የሚያስረው? አጎትም ከሌለ ብቻ በቅርብ ወልይ ከሌለ ጀዛኩሙላሁ ኸይራ ብላ ትላለች እህታችን። አሚን ወኢያኪ። ቅድሚያ መጀመሪያ ሶላት የማይሰግድ የሆነ አካል ኒካህ ማሰር ይችላል አይችልም? በይነ አህሊል ዒልም እንደዚሁ አለመግባባት የተፈጠረበት የሆነ አርዕስትና አጀንዳ ነው። ያከፈሩ የሆኑ ዑለማዎች ሶላት የማይሰግድን የሆነን አካል ኒካህ ማሰር አይችልም ብለዋል። ነገር ግን ያላከፈሩ የሆኑ ዑለማዎች ሙስሊም ነው ብለው ያሉ የሆኑ ዑለማዎች ሆኖም ደግሞ ሶላት ባለመስገዱ ምክንያት ፋሲቅና ታላቅን ወንጀል የተገበረ ታላቅን እኩይ ተግባር የተዳፈረ የሆነ አካል ነው ብለው ያሉ የሆኑ ዑለማዎች እነሱ ኒካህ ማሰር ይችላል። በል ያለሱ ኒካህ አይጸድቅም ነው የሚሉት። ያለሱ ኒካህ አይጸድቅም። ምክንያቱም የመጀመሪያው ወልይ እሱ ነውና ማለት ነው። ተርቲቡ ዊላየት አውሊያ የተሰኘ የሆነ ነገር ስላለ ቅደም ተከተል አለውና የመጀመሪያው ቅደም ተከተል ላይ የሚሰለፈውና የሚቀመጠው አባት ነው። ስለዚህ አባት ሶላት ባይሰግድም እንኳን ኒካህ ማሰር ግዴታው ነው። እሱ ካላሰረ ኒካህ አይኖርም ብለው ነው የሚሉት። ይህንን ሼኹና አልዓላማ ሂዛም ፊ ፈቲል ዓላም በተሰኘ በሆነ ኪታባቸው አውስተውታል። እሳቸው ተርጅህ የሚያደረጉት ይህንን ነው። ቢማዕና ሶላት የማይሰግድ ቢሆንም እንኳን የሶላትን ግዴታነት ያልካደ እስከሆነ ድረስ በተግባር ብቻ ያልሰገደ ከመሆኑ አንጻር ከሃዲ ሊሆን አይችልም። ቢማዕና ካፊሩን ኻሪጅን ሚለት ልእስላም ከኢስላም ጎዳናና መንገድ ሙሉ በሙሉ አፈንግጦ የወጣ የሆነ ከሃዲ ሊሆን አይችልም ብለው ነው የሚሉ። ስለዚህ በዚህ ጠይብ ጉዞ ላይ በመገንባት ሶላት የማይሰግድ የሆነ አካል ኒካህ ማሰር ይችላል። ጅምሁሩ አህሊል ዒልም እዚህ ላይ ነው የተጓዙት። ስለዚህ ኒካህ ማሰር ይችላል። እኔም የምደግፈው ይህንን አቋም ነው። ኒካህ ማሰር ይችላል ሶላት ባይሰግድም ግዴታነቱን እስካልካደ ድረስ። በመቀጠል ደግሞ ምንም አይነት ወልይ በሌለበት በሆነ ተጨባጭ አጎትም፣ ሌሎችም ወንድምም፣ ሌሎችም ወልዮች ማለት ነው በሌሉበት በሆነ ተጨባጭ ማነው ኒካህ የሚያስረው የሚለውን በተመለከተ ኒካህ ማሰር ያለበት ቃዲ ነው። አረሱሉ ዓለይሂ ሰላቱ ወሰላም እንደተናገሩት ናም ፈሱልጣኑ ወልዩ መን ላ ወልየ ለህ ብለው ተናግረዋልና ፈኢን ሽተጀሩ ፈሱልጣኑ ወልዩ መን ላ ወልየ ለህ ብለው አረሱሉ ዓለይሂ ሰላቱ ወሰላም ተናግረዋል። ስለዚህ ቃዲ የተሰኘው እሱ ነው ኒካህ ማሰር የሚጠበቅበት። ወላሁ አዕለም። ቢስሚላህ ራህማን ራሒም። ቀጣይ ጥያቄ ጠያቂ አካል ወይም እህታችን እንዲህ ትላለች። አሰላሙ አለይኩም ወረሕመቱላህ ወበረካቱሁ። ወአለይኩም ሰላም ወረሕመቱላህ ወበረካቱሁ። ጀዛኩሙላሁ ኸይረን ብላ ትላለች። አዎ ብሎ ይላል ጠያቂ አካል። አሚን ወኢያኩም። አላህ ከመልካም ስራ ጋር ያቆያችሁ ያ ረብ ብሎ ይላል ወይም ብላ ትላለች። አሚን ወኢያኩም። የእኔ ጥያቄ ለአንድ ሰው ብር አበድሬው ከዚያ በቃ ተወው አልኩት። ከዚያ እምቢ አለ። ያበደርኩት ሰው እኔ መቀበል እችላለሁ ወይስ አልችልም ያንን ብር? ጀዛኩሙላሁ ኸይራ ብሎ ይላል ወይም ብላ ትላለች። አሚን ወኢያኩም። ጠይብ እንደ ትክክል እከፍላለሁ ብሎ የተነሳ ከሆነ ሰውየው መቀበል ይቻላል። በቃ ተወው በሚለው ቃል ላይ ብቻ የተገታ ከሆነ ማለት ነው አበዳሪ ሆኖ አካል ቢማዕና ወላሂ በፍጹም አልቀበልህም፣ ወላሂ ተወው አልቀበልህም ብለው በመሀል ላይ ያረጋገጠ ከሆነ የዛኔ ሊቀበል አይፈቀድለትም በፍጹም በመሀል ላይ ተረጋግጧልና ማለት ነው። ከተቀበለም ደግሞ ከፋራ ይኖርበታል። ከፋረቱል የሚን ይኖርበታል የተቀበለ እንደሆነ። ነገር ግን እዚህ ቦታ ላይ ጥያቄው ላይ የሰፈረው ከመሀል ላይ የጸዳና ነፃ የሆነ ሆኖ ሳለ በቃ ተወው የሚለው ቃል ብቻ እንደመነጨ ነው ከአበዳሪ አካል አቅጣጫ ማለት ነው ጥያቄው ላይ የሰፈረው። ስለዚህ በሆነ ነገሩ መቀበል ይችላል አበዳሪ የሆነ አካል። ወላሁ አዕለም።